ከአዲስ አበባ ተነስቶ ወደ ህንድ በመጓዝ ላይ በነበረ የኢትዮጵያ አየር መንገድ አውሮፕላን ውስጥ ለዓመታት ከካንሰር ጋር ስትታገል የነበረችው የ13 ዓመቷ ታዳጊ በአየር ላይ ያለች በድንገት ህይወቷ ማለፏ ተሰምቷል። አሳዛኙን ዝርዝር መረጃ ይዘናል። በደብረ ብርሃን ከተማ የገዛ ወላጅ እናቱን አንገት በቢላ በመቁረጥ በአሰቃቂ ሁኔታ የገደለውና የ666 አባል እንደሆነ የተነገረለት ወጣት በፖሊስ ቁጥጥር ስር መዋሉ ተሰምቷል። ፖሊስ ያስተላለፈውን ሙሉ መግለጫ የምናስደምጣችሁ ይሆናል። በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱ ተሰምቷል። የተኩስ አቁም ስምምነቱን በመጣስ የአሜሪካ ማዕከላዊ እዝና የኢራን አብዮታዊ ጥቃት ጓድ እርስ በርስ የሚሳኤል ድብደባ ስለመፈጸማቸው ያወጡትን ይፋዊ መግለጫ እንመለከታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የራሳቸውን ምስልና ፊርማ ያካተተ አዲስና ልዩ የፓስፖርት ዲዛይን ይፋ ማድረጋቸውን ተከትሎ ከአውሮፓ ህብረት ጠንከር ያለ ምላሽና ማስጠንቀቂያ ደርሷቸዋል። ሰላም የዜናችን ተከታታዮች እንደምንቆያችሁን ለዕለቱ የተመረጡ አንኳር ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ከአዲስ አበባ ተነስቶ ወደ ህንድ ሃይደርባድ ከተማ በመጓዝ ላይ በነበረ የኢትዮጵያ አየር መንገድ አውሮፕላን ውስጥ እጅግ አሳዛኝ ክስተት አጋጥሟል። አውሮፕላኑ በአየር ላይ በረራ ላይ በነበረበት ወቅት ከተሳፋሪዎች መካከል የአንዲት የ13 ዓመት ታዳጊ ህይወት ማለፉ ተሰምቷል። ይህችው ታዳጊ ባለፉት 3 ተከታታይ ዓመታት የካንሰር ህመምን በጽናት ስትቋቋም የቆየች ሲሆን 6 ሰዓታትን በሚፈጀው በዚህ የአየር በረራ የተሻለ የህክምና እርዳታ ለማግኘትና ከበሽታዋ ለመፈወስ አዲስ ተስፋ ሰንቃ ነበር ወደ ህንድ የተጓዘችው። ሆኖም አውሮፕላኑ በአየር ላይ ያለ በድንገት በገጠማት ከባድ የጤና መታወክ ምክንያት በረራው ሳይጠናቀቅ ህይወቷ ሊያልፍ ችሏል። አውሮፕላኑ በህንድ ሰዓት አቆጣጠር ከሌሊቱ 7 ሰዓት ገደማ ራጂቭ ጋንዲ ዓለም አቀፍ አውሮፕላን ማረፊያ እንደደረሰ ታዳጊዋን ለማትረፍ ከፍተኛ ርብርብ ተደርጎ ነበር። በአፋጣኝ በአውሮፕላን ማረፊያ ወደሚገኝ የህክምና ተቋም ብትወሰድም የህክምና ባለሙያዎቹ ግን ልጅቷ ሆስፒታል ከመድረሷ አስቀድሞ ገና በአየር ላይ ያለች ህይወቷ ማለፉን ማረጋገጣቸውን ታይምስ ኦፍ ኢንዲያ ዘግቧል። ስለ አሳዛኙ ጉዳይም እስካሁን ድረስ ከኢትዮጵያ አየር መንገድ በኩል የተሰጠ ይፋዊ መግለጫ እንደሌለም ተዘግቧል። በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ አየር ጤና ቀበሌ ውስጥ የገዛ ወላጅ እናቱን በአሰቃቂ ሁኔታ በመግደል የተጠረጠረው ወጣት ዮሴፍ ከበደ በፖሊስ ቁጥጥር ስር መዋሉ ተነገረ። የክፍለ ከተማው ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ሰኔ 19 ቀን 2018 ዓ.ም ሟቹ ወይዘሮ ፍሬወት ገብረ ሚካኤል ተከራይታ ትኖርበት የነበረውን የተቆለፈ ቤት ሰብሮ በመግባት ፍተሻ አድርጓል። በጥናቱም ሟች አንገቷ በቢላ ተቆርጦና ለብቻው በማዳበሪያ ተቋጥሮ መገኘቱን ፖሊስ አስታውቋል። በፖሊስ የመጀመሪያ ደረጃ ማጣራት መሰረት ግድያው የተፈጸመው ሰኔ 8 ቀን 2018 ዓ.ም አካባቢ ሲሆን የቤቱ የውጪ በርም ከዚያን ጊዜ ጀምሮ ተቆልፎ እንደሰነበተ ተነግሯል። ፖሊሱ አስክሬኑን ከነሳ በኋላ ባደረገው ፈጣን ክትትል ወንጀሉን ፈጽሞ ወደ አዲስ አበባ የሸሸውና የ666 አባል እንደሆነ የተነገረለት የሟች ልጅ ዮሴፍ ከበደ ተመልሶ አክስቱ ቤት ተደብቆ ሳለ ወንጀሉን ከፈጸመበት ቢላ ጋር በቁጥጥር ስር ውሏል። በአሁኑ ወቅትም በጥብቅ ምርመራ እየተደረገበት የሚገኝ ሲሆን የእቴጌ ጣይቱ ክፍለ ከተማ ፖሊስ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እየተመኘ የአሰቃቂ ወንጀል ተገቢውን የፍርድ ውሳኔ እስኪያገኝ ድረስ ሌት ተቀን በትኩረት እንደሚሰራ አረጋግጧል። ወደ ውጪ ዜናዎች ስናልፍ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን ተከትሎ ሁለቱ ሀገራት የጋራ የተኩስ አቁም ስምምነቱን በመጣስ እርስ በርስ መወነጃጀላቸው ተሰማ። የዩናይትድ ስቴትስ ማዕከላዊ እዝ የኢራን ኃይሎች በሆርሙዝ ባህረ ሰላጤ ላይ ያደረጉትን የባህር ላይ ጥቃት ተከትሎ በኢራን ውስጥ በሚገኙ 10 የማዕበልና የባህር ዳርቻ ኢላማዎች ላይ የአጸፋ ሚሳኤል ድብደባ መፈጸሙን ይፋ አድርጓል። በምላሹ የኢራን እስላማዊ አብዮታዊ ጥበቃ ጓድ ባላስቲክ ሚሳኤሎችን በመጠቀም በኩዌትና በባህሬን የሚገኙ 8 የአሜሪካ ወታደራዊ ካምፖችን መምታቱን አስታውቋል። በሁለቱ ኃይሎች መካከል የተፈጠረው ይህው ከባድ ግጭት ቀደም ሲል በነበረው የመግባቢያ ስምምነት ሰነድ አተረጓጎም ዙሪያ በተፈጠረ አለመግባባት ሳቢያ የመጣ መሆኑ ተገልጿል። ስምምነቱ ሙሉ በሙሉ መታገዱን ተከትሎም በቀጠናው ያለው የጋራ መተኳኮስና ወታደራዊ ፍጥጫም ይበልጥ ተጠናክሮ ቀጥሏል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን 250ኛ የነጻነት በዓል ለመዘከር የተዘጋጀ ልዩና ውስን የፓስፖርት ዲዛይን ይፋ ማድረጋቸው ተዘግቧል። አርበኛው ፓስፖርት ወይም ፓትሪዮቲክ ፓስፖርት የተሰኘው ይህ ፓስፖርት በትራምፕ የማህበራዊ ሚዲያ ገጽ ላይ ቀረበ ሲሆን የፕሬዝዳንቱን ምስልና ፊርማም አካቷል። በጀርባው ደግሞ የ1776ቱን የነጻነት አዋጅ ፊርማ ስነስርዓት ምስልና ዌልካም በት ቢ ጉድ እንኳን ደህና መጡ መልካም ሁኑ የሚል መልእክትም ተጽፎበታል። ይህ በእንዲህ እንዳለም በትራምፕ የታሪፍ ዛቻ ዙሪያ ከአውሮፓ ህብረት ጠንከር ያለ ምላሽ የተሰጠ ሲሆን ህብረቱ ትራምፕ ታሪፍ ከጣሉ ፈጣንና ወሳኝ እርምጃ እንደሚወስድም አስታውቀዋል። ለዕለቱ የመራረጥናቸው ዜናዎች እነዚህን ይመስሉ ነበር። በሌሎች የዜና ጉዳዮች እስከምንገናኝ ድረስ ሰላምና ጤና ለሀገራችን። መልካም ጊዜ